ይህ አስደናቂ ታሪክ የሚያጠነጥነው የጽንፈ ዓለሙ ልብ በሆነችው ኢንተርኒያ በተሰኘው ምድር ላይ ነው። በዋና ከተማዋ ኢንተርኖስ ውስጥ በሚገኘው የግሬስኬል ግንብ አንድ ተራ ሰው ወደ አምላክነት ሊቀይር የሚችል የኃይል ሰይፍ የተሰኘ ጥንታዊ መሳሪያ ይዟል። ኢንተርኒያ በታላቅ አደጋ ውስጥ በምትወድቅበት ጊዜ ይህንን ሰይፍ የሚመዝ ጀግና እንደሚመጣ ትንቢት ቢኖርም ያ ጊዜ እስኪደርስ ግንቡ በጠንቋይዋ ጥበቃ ስር ይገኛል። በቤተ መንግስት ውስጥ የሚኖረው ወጣቱ ልዑል አዳም በውጊያ ትምህርት ይልቅ ከሚወደው ነብር ከሬንጀር ጋር መጫወትን ይመርጣል። በውጊያ ደካማ በመሆኑና ሌሎች ልጆች ስለሚበልጡት ሁልጊዜ ያሸንፉታል። የጓደኛው የቲላ አባትና የንጉሱ የጥበቃ አዛዥ የሆነው ዱንካን በሚያስተምረው በዚህ ክፍል ውስጥ ቲላ አዳምን በቀላሉ ታሸንፈዋል። ንጉስ ራንደርም በልጁ ድክመት አዝኖ በእውነተኛ ሰይፍ ካጋጠመውና በቀላሉ ካሸነፈው በኋላ ይህ ዓለም ለደካሞች ቦታ የለውም ሲል ያሳስበዋል። ነገር ግን ይህ የቤተሰብ ቅሬታ ብዙም ሳይቆይ በትልቅ አደጋ ይተካል። የጠላቶች መርከብ ከተማዋን መደብደብ ይጀምራሉ። የዱንካን ጀግኖች ተዋጊዎች ራማን፣ መካኒክና ፊስቶ በከተማዋ ጎዳናዎች ላይ ከጠላት ጋር ከባድ ፊልማ ይገጥማሉ። ዱንካን ንጉሳውያን ቤተሰብን ለማዳን ሲሞክር ከአደገኛ ትራምፕጆ ጋር ይጋጠማል። በትግሉ መሃል ትራምፕጆ እጁን ወደ መድፍ ቀይሮ ዱንካንን ቢያቆስለውም ቲላ አባቷን ረድተው ህንፃው ከመፈንዳቱ በፊት በቅጽበት በቅጥሩ በኩል ዘለው ያመልጣሉ። በግሬስኬል ግንብ ድልድይ ላይ ንጉስ ራንደር ቤተሰቡን ካሸሸ በኋላ የከፋዎቹ መሪ ከሆነው ሴክሌተር ጋር ብቻውን ይጋጠማል። በመጨረሻም ተማርኮ ዘውዱ ይወሰድበታል። ግንቡ ውስጥ ጠንቋይዋ ለአዳም ሰይፉን ሰጥታ ወደ ደህንነቱ ስፍራ እንዲወስደው ትነግረዋለች። እናቱ ንግስት ማሪና አዳምን ስትከላከል በስኬሌተር አስማት ትመታለች። ጠንቋይዋ ወደ ወፍ ተቀይራ ስታመልጥ አዳም በተከፈተ የጠፈር በር በኩል ወደ መሬት ይላካል። በጉዞ መሃል ግን ሰይፉ ከእጁ አምልጦ ወደ ሐይቁ ውስጥ ይወድቃል። ከ15 ዓመታት በኋላ አዳም በኦክላሆማ ግዛት ውስጥ ተራ የሰው ኃይል ሰራተኛ ሆኖ ይኖራል። ያሳለፈውንም እውነተኛ ታሪክ ለሰዎች ቢናገርም ማንም ሊያምነው አልቻለም። እንዲሁም እንደ እብድም ይቆጥሩታል። ሆኖም ግን አዳም ማንነቱን ለመርሳት ፍቃደኛ አልነበረም። ሁልጊዜም በኢንተርኔት ስለጠፋው ሰይፍ ያስስ ነበር። አንድ ቀን ሰይፉ በአንድ የኮሜዲ መጽሐፍት መደብር ውስጥ እንደ ማስታወቂያ ሐውልት ቆሞ ያገኘዋል። በብዙ ጥረት ሰይፉን ነቅሎ ቢያወጣውና የጥይቱንም የአስማት ቃል ቢናገርም ምንም ተአምር አይፈጠርም። ሰይፉን ይዞ በማምለጡ በማግስቱ ፖሊሶች ሊያስሩት ይመጣሉ። ነገር ግን በነበረበት የትራፊክ መጨናነቅ ውስጥ የስኬሌተር ተዋጊ የሆነው ቢስትማን ከተማውን እያወደመ አዳምን ያጠቋል። አዳም ሊገደል ሲል አንዲት ምስጢራዊት ሴት መጥታ ቢስትማን ላይ ጥቃት በመሰንዘር ታድነዋለች። ይህችም ሴት ታላቅ ተዋጊ የሆነችው የልጅነት ጓደኛው ቲላ ነበረች። በሰይፉ የሬዲዮ ምልክት ተመርታ መሬት ላይ ያገኘችው ቲላ አዳምን ይዛ በመርከቧ ወደ ኢንተርኒያ ትመለሳለች። ነገር ግን አዳም በትውልድ አገሩ የደረሰው ነገር ልቡን ይሰብረዋል። ውቧ ከተማ ኢንተርኖስ ሙሉ በሙሉ ወድማ ፍርስራሽ ሆናለች። ቲላ አዳምን ወደ ምድር ውስጥ ወደሚገኝ መደበቂያ ይዛው ትሄዳለች። ነገር ግን እዛ ያሉ ጀግኖች ተዋጊዎች አዳምን እውነተኛ ልዑል መሆኑን አያምኑ። ሰይፉንም ቀምተው እሱንና ቲላን በአንድ እስር ቤት ውስጥ ይቆልፉባቸዋል። እዚያ ውስጥ ሮቦት የተባለውና በሕይወት ተስፋ ቆርጦ የጠጣው ዱንካንን ያገኙታል። ጠላቶቹ መደበቂያውን ሲያጠቁት በሮቦቱ እርዳታ ከእስር ቤት ያመልጣሉ። በትግሉም መሃል ራማን ሰይፉን ለአዳም ይመልስለታል። ትራምፕጆና በሰራዊቱ የተከበበው አዳም በጠንቋያ መንፈስ መሪነት
ሰይፉን ወደ ሰማይ በማንሳት በግሬስኬል ኃይል እኔ ኃይል አለኝ ብሎ ይጮኻል። በዚህም ጊዜ መብረቅ ሰይፉን ይመታውና አዳም ወደ ግሬስኬል ሻምፒዮንነት ይቀየራል። በዚህም አዲስ ጉልበት የትራምፕ ጆን ብረት እጅ ነቅሎ በመጣል ጠላቶቹን ያሸንፋል። ጀግኖቹ ወደ ጠላት ምሽግ ስኔክ ማውንቴን ሲያቀኑ ስኬሌተር የአዳምን ወላጆች በሕይወት ማገቱንና ሰይፉን ካልሰጠው እንደሚገላቸው ይዝታል። አዳም ስኬሌተርን ለመግደል ቢሞክርም በትግሉ መሃል በክፉዋ ጠንቋይ ኤቭሊን የቅዝቃዜ አስማት ይታሰራል። ስኬሌተር ንጉሱን ሊገድል ሲል አዳም በቁጣ አስማቱን ሰብሮ የኃይል ጨረር ይተኩሳል። ነገር ግን ጨረሩ ግንቡን መጥቶት ፍርስራሹን ንጉሥ ራንደር ላይ ይወድቃል። ንጉሱም ከመሞቱ በፊት በልጁ መኩራቱን ገልጾለት በልጁ እቅፍ ውስጥ ሕይወቱ ያልፋል። ስኬሌተርም አዳምን መጥቶት ይጥለዋል። አዳምም ሲነቃ በሰውነቱ ተመልሶ ከእናቱና ከጓደኞቹ ጋር ታስሮ ያገኘዋል። ስኬሌተርም ሰይፉን ይዞ የአስማት ቃሉን ቢናገርም ሰይፉም አልታዘዝ ይለዋል። ሰይፉን ወደ ቀድሞ መሠዊያው ለመውሰድ ወደ ግሬስኬል ግንብ ያቀናል። በእስር ቤት ውስጥም አዳም ተስፋ የቆረጡትን ወገኖቹን በንግግር ካነቃቃ በኋላ ከነብሩ ከሬንጀር ጋር በመሆን እስር ቤቱን ሰብረው ይወጣል። እናድርገው። በግሬስኬል ግንብ ውስጥ ከባድ ውጊያ ይደረጋል። በትግሉ መሃል ስኬሌተር በአስማት ብዛት የኃይል ሰይፉን ይሰባብራል። አዳምንም አቁስሎ ወደ ተለያዩ የአእምሮ ቅዠቶች ምድር ላይ ወደ ነበረው ሕይወቱ ውስጥ ይከተዋል። በዚህም የቅዠት ዓለም ውስጥ ጠንቋይዋ በወፍ አምሳል ተገልጣ እውነተኛ ምስጢር ትነግረዋለች። ሰይፉ ዋና ነገር አይደለም። ሰይፉ ኃይሉን ያስተላልፈው ወደ አንተ ውስጣዊ ማንነት ነው። እኔ ኃይል አለኝ ያልከውም ለዚህ ነው ትለዋለች። ሰብአዊነቱና ርኅራኄው የተሻለ ጀግና እንደሚያደርገውም ትመክሯለች። አዳም ወደ እውነታው ዓለም ይመለሳል። የቆሰለውም ደረቱ በራሱ ኃይል ይድናል። የተሰባበረውም የሰይፉ ቁርጥራጮች በራሳቸው ተገናኝተው ሙሉ ሰይፍ ይሆናሉ። አዳም በድጋሚ ተቀይሮ ስኬሌተርን ያለምንም እንግልት በቀላሉ ይደበድበዋል። የስኬሌተርንም የጠንቋይ በትረ ሙሴ በኃይል በመምታት ታላቅ ፍንዳታ ይፈጠራል። የስኬሌተርም ሙሉ በሙሉ ጠፍቶ የራስ ቅሉ ብቻ ይተርፋል። ከ6 ወርም በኋላ ከተማዋ ኢንተርኖስ በድጋሚ ተገነባች። ንግሥት ማሪናም ወደ ዙፋኗ ተመለሰች። አዳም አሁን በይፋ ሂማን በሚል የጀግና ስም ሕዝቡን ለመጠበቅ ዝግጁ ሆኗል። በመጨረሻም ታሪኩ ንግሥት ማሪና ሌላኛው ልጇ የአዳም መንታ እህት
ከራሷ ሰይፍ ጋር ወደፊት እንደምትመለስ ተስፋ በማድረግ ወደ ሩቅ ስትመለከትና ኤቪሊን የስኬሌተር የራስ ቅልን ስታነሳ በማሳየት ይጠናቀቃል። ስለተመለከቱኝ እያመሰገንኩኝ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ኮመንት፣ ሰብስክራይብ እና የደወል ምልክቷን ይጫኑ።